እልል ዋው አስደሳች መረጃ በአሁኑ ሰዓት ከቃሊቲ ሆስፒታል ተሰምቷል። መልካም ዜናው የመውለጃ ወሯ ገብቶ ለመውለድ ቀናትን እየቆጠረች የነበረችው ናዮ ወይም ኢዲዲያ የጆን ዳንኤል ፍቅረኛ በዛሬው ዕለት የጆን ዳንኤልን ወንድ ልጅ መውለዷ ተሰምቷል። ተወዳጁ ድምፃዊና ቲክታከር ጆን ዳንኤል በስቃይ ውስጥ የደስታ እንባ አንብቷል። ናዮ የታሰረችው በቃሊቲ ሲሆን ጆን ዳንኤል ደግሞ በቂሊንጦ መታሰሩ ይታወቃል። ዛሬ መውለዷ ሲሰማ ከቂሊንጦ ወደ ቃሊቲ ማረሚያ ሆስፒታል ወስደው ናዮን እንዳሳዩት ልጁን እንዳቀፈ ተነግሯል። በቦታውም ታዋቂ ቲክታከሮችና ሙዚቀኞች እንደተገኙና ጓደኞቹ ሰርፕራይዝ እንዳረጉትና በደስታ እንደተላቀሱ ተሰምቷል። የጆን ዳንኤል ልጅ ወንድ ሆኗል። ከቀናት በፊት ፍርድ ቤት ናዮና ጆን ዳንኤል ቀርበው ልጃቸው በጋንዲ ሆስፒታል እንዲወለድ ጥያቄ ቢያቀርቡም ፍርድ ቤቱ ከዚህ ቀደም በእስር ላይ የቆዩ እስረኞቻችን ወደ ጋንዲ አልሄዱም፣ እዚሁ በቃሊቲ ሆስፒታል ነው ልጆቻቸውን የተገላገሉት፣ ስለዚህ እናንተም በቃሊቲ ሆስፒታል ልጃችሁን ትገላገላላችሁ በማለት ቀጥታ ምላሽ መስጠቱና ጥያቄያቸውን ውድቅ ማድረጉ የሚታወቅ ነው። አክሎም ፍርድ ቤቱ ቃሊቲ በቂ የሆነ የሕክምና ባለሙያዎችም ሆኑ የሕክምና እቃዎች አሉት፣ ሚስትህን ናዮን በሚገባ ተንከባክበው ያዋልዷታል በማለት መዝገቡን ዘግተው ጉዳዩ እንደተጠናቀቀ የሚታወቅ ነው። ከዛ በኋላ ናዮም ወደ ቃሊቲ እንደተመለሰችና ጆን ዳንኤልም ወደ ቂሊንጦ እንደተወሰደ ተሰምቶ ነበር። ታዲያ ቀናትን ለመውለድ እየጠበቀች የነበረችው ናዮ ትናንት ሌሊት ላይ ምጧ እንደመጣና አፋፍሰው ወደ ሆስፒታል እንዳስገቧትና በቃሊቲ የሚገኙ ነርስና ዶክተሮች በመረባረብ በምጥ ልጇን እንደተገላገለች ነው የተሰማው። ናዮ ልጇን ከወለደች በኋላ ነው ጆን ዳንኤል ጠዋት ላይ ከቂሊንጦ በፖሊሶች ታጅቦ መጥቶ ልጁን እንዲያይ ፍቃድ የተሰጠው ተብሏል። የጆን ዳንኤል ጠበቃ ባደረገው ከፍተኛ ርብርብ ጆን ዳንኤል መጥቶ ልጁን እንዲስም አድርጓል። በተጨማሪም የጆን ዳንኤል ወዳጅ ዘመዶች፣ የቅርብ ጓደኞች ገብተው ልጁን እና ናዮን ጆን ዳንኤልን እንዲመለከቱ ፍቃድ ተሰጥቶ በፍቃድ ገብተው በፖሊስ ታጅበው ለመመልከት እንደቻሉና ሰርፕራይዝ እንዳደረጉት ስጦታዎች ይዘው እንዳስደሰቱትና በደስታ እንደተላቀሱ መረጃዎች ወጥተዋል። ከራሳቸውም ከቲክታከሮች አንደበት በላይቭ ስትሪማቸው ላይ የተለያዩ መረጃዎች እየወጡ ይገኛሉ። ጆን ዳንኤል በከፍተኛ ስቃይና ሐዘን ውስጥ ሆኖ በእስር እየማቀቀ ባለበት ወቅት ይህንን ከፈጣሪ ስጦታ ማግኘቱ ትዕግስት እንዲሰጠውና ለወደፊት ሕይወቱ ተስፋ እንዲኖረው ደስተኛም እንዲሆን ያደረገው ይመስላል። ይህ የፈጣሪ ስጦታ ነው ለጆን ዳንኤል። በዚህም ነው ጆን ዳንኤል በደስታ ስቅስቅ ብሎ ያለቀሰው ወንድማችን። ለጆን ዳንኤል ወዳጅ አድናቂዎች እንኳን ደስ ያላችሁ ማለት እፈልጋለሁ። ወጣቱ ለብዙ ወጣቶች መማሪያ ይሁን ዘንድ ከሚገባው በላይ እንደተቀጣ ማየት ችለናል። በእርግጥ ወጣቱ አጥፍቷል፣ ልጅነት አሳስቶታል፣ እውቅና ከሕግ በላይ እንደሆነ እንዲሰማው አድርጎታል። ይህ ለብዙ ወጣቶችም መማማሪያ ሆኖ አልፏል። አልን ወጣን ሲሉ ለነበሩ ወጣት አፍላ ታዋቂ ቲክታከሮች እንዲሰክኑና ልብ እንዲገዙ መማሪያ ሆኗል። ምንም ቢፈጠር አገር ብትረበሽም በፖለቲካ ያለመግባባት ቢኖርም የሕግ በላይነት ግን ሁሌም መከበር እንዳለበት፣ ኢትዮጵያዊነት በሕግ የበላይነት ሁሉም አንድ እንደሆነ አሳይቷል። ለዚህም ነው በመታሰራቸው አንድም የተቃወመ ህብረተሰብ ያልነበረው። ሆኖም እነዚህ ወጣቶች ከ1 ዓመት በላይ በእስር ቅጣት መውሰዳቸው እንዲሁም በእስር ቤት ይህንን ስቃይ ማሳለፋቸው ሌላ የልጅ ጣጣ መምጣቱ ምህረት እንዲደረግላቸውና ዳግም ወደዚህ ስራ እንደማይገቡ ብዙዎች እርግጠኛ ነን። ምህረት ይደረግላቸው፣ የህግ የበላይነትን አክብረው ይቅርታ ጠይቀው ታርመው ይውጡ የሚሉ በርከት ብለዋል። በዚህ ሰዓት ፍርድ ቤቱ ግን እስካሁን ከውሳኔ ላይ እንዳልደረሰና ምንም አይነት የመልቀቅ ሀሳብ እንደሌለው እየተነገረ ነው የሚገኘው። ወጣቶቹ ያጠፉት ጥፋት ወደ ፖለቲካና ወደ ዘር ሃይማኖት ጉዳይ ሄዶባቸው ሌላ ጉዳይ መስመር ይዞባቸው ህይወታቸውን እንደ ጉድ እያበላሸው ይገኛል። ናዮ ማርገዟን በቅርብ ጊዜ እንደተሰማ ይታወቃል። ከናዮ ጋር አብሮ ታስረው የነበሩ በሴቶች ዶርም ውስጥ የነበሩ በቃሊቲ ሴቶች
ማርገዟን 5ኛ ወር ላይ ከእስር ሲወጡ ለሚዲያ መናገራቸው የሚታወቅ ነው። ከዛ በኋላ ነው ናዮ ማርገዟ የታወቀው ከነዚህ ሴቶች ነበር። አብረው የታሰሩ ሴቶች እንደሚናገሩትም ናዮ በተደጋጋሚ ያማት እንደነበረና የእርግዝና ህመሞች እንደነበሯት፣ ሆኖም ግን በልጇ ደስተኛ እንደሆነችና ከጆን ዳንኤል አርግዛ እንደነበረ በሰዓቱ እንዳጫወተቻቸው ተናግረዋል። ናዮ ያረገዘችው ከእስሩ በፊት እንደሆነና በእስር ቤት ሆና እርግዝናውን ማውቋንም ተናግረዋል። ልጁን የማስወረድ ፍላጎት እንደሌላትና የመውለድ ፍላጎት እንደሌላት ወስና ከጆን ዳንኤል ጋር በፍርድ ቤት በሚገናኙበት ሰዓት በችሎት ቀናቶቻቸው እንደተወያዩበትና ከውሳኔ እንደደረሱ ተናግራለች። ጆን ዳንኤልም በልጁ ጉዳይ ካመነ በኋላ በሚቀጥለው የፍርድ ቤት ቀጠሮ ቀናቸው በሚገናኙበት ሰዓት የአንገት ሀብልና የእጅ ቀለበት አምጥቶ እንዳደረገላት ተናግረዋል። ናዮ በሚቀጥለው ቀን ወደ ሴቶች ዶርም ስትመጣ የእጅ ቀለበትና የአንገት ሀብል አድርጋ እንደነበረ ከጆን ዳንኤል እንደተሰጣት ነግራቸው እንደነበረ ሴቶቹ ተናግረዋል። ጆን ዳንኤል ልጁን አምኖ ተቀብሎ ናዮን ሳያስከፋ ይህን ማድረጉ እጅጉኑ የሚደነቅ ነው። አሁን ላይ ደግሞ ልጁን እየተንከባከበና ልጁን ታቅፎ እንደነበር ተናግሯል። በዚህ ሰዓት ግን ወደ ማረፊያው ቂሊንጦ ተመልሶ ታጅቦ እንደተወሰደ እና ናዮ ደግሞ በዛው በቃሊቲ ሆስፒታል ውስጥ አልጋ ላይ ተኝታ ልጇን በመከባከብ ላይ እንደምትገኝ ተነግሯል። ይህ ድራማ የሚመስል የቲክታከሮቹ ታሪክ ነው። እንደ ቀልድ እዚህ የደረሰው የቲክታከሮቹ ጉዳይ ከዚህ በኋላስ ምን ይዞ ይመጣል የሚለው የብዙዎች መነጋገሪያ ሆኗል። እንደ ቀልድ አስገራሚ ታሪክ እየሆነ ይገኛል። ቲክታከሮቹ በአንድ ምሽት በሰሯት በዛች ትንሽ ጥፋት ዛሬ ላይ እዚህ ላይ ደርሰዋል። መንግስት በዚህ ረገድ የህግ በላይነት እንዲከበር በማድረጉ ትክክለኛ ውሳኔ መሆኑን ማንም ኢትዮጵያዊ ሳይቃወም ሁላችንም የምንደግፈው ሲሆን፣ ነገር ግን ይበቃቸዋል፣ ከዚህ በላይ እንዴት ሊታረሙ ነው የሚሉት ደግሞ አሁን ላይ እየበዙ ይገኛሉ። እስካሁን ግን መንግስት እስካሁን ምላሽ አልሰጣም። የአዲስ አበባ ፖሊሶችም ምላሽ አልሰጡበትም። እንዲሁም ደግሞ ዋናው ከሳሽ የነበረው ጉዳዩን ፋይል የከፈተባቸው የኢትዮጵያው አየር መንገድ እስካሁን ምላሽ አልሰጠም። የጆን ዳንኤል ጉዳይ ይህን ይመስላል። ጆን ዳንኤል በሰላም ከቤተሰቦቹና ከልጁና ከሚስቱ ጋር እንደሚኖር ወደፊት ተስፋ እያደረግን በቅርብ ጊዜ ነፃ እንደሚወጣ ምህረት እንደሚደረግለትና ዳግም በሙዚቃ ስራዎቹና በቲክቶክ አዝናኝ ላይቮቹ እንደምንመለከተው ተስፋ እናደርጋለን። መልካሙን ሁሉ ለጆን ዳንኤል እየተመኘን ውድ አድናቂዎቹ ምን ተሰማችሁ? ደስታችሁን የተሰማችሁን በኮሜንት ላይ አሳውቁን። ኮሜንቱ የናንተ ነው። እንዲሁም ቪዲዮውን ላይክ በማድረግ ለብዙዎች ተደራሽ እንዲሆን ደስታችን ያድርጉ ዘንድ በአክብሮት ጠየቅን።